በጣም ግን እዚህ ላይ መለያ እንትን ያላልክልኝ አገባቡ እንዴት ነው ግን ወደ ሙዚቃው አላል ገብተህ የመጀመሪያ ሙዚቃዎችን እንትን ያልከው እንዴት ነው የገባው አላለ ይሄ ሙዚቃው ውስጥ አለ አላለ ወደ ሙዚቃው በቃ ልቀላቀል ብለህ የገባህበት እኔ ያው እንደነገርኩ ነው ስፖርትና ሙዚቃው ነበረ ልክ ሙዚቃ መስራ ነበር ወረዳ 21 ኪሎ ውስጥ አልፎ ሙያው ነበር ልክ ሙዚቃውንም ኳሱንም እየሰራው ያለው ማስታወቂያ ወጣ ፌደራል ማራቢሳች ሙዚቀኛ እንቀጥራለን የሚል በሰው ሰማ ቀጥታ ፌደራል ማራቢሳች አስተዳደር እጄ ተመሰገው ከዛ በኋላ አጋጣሚ ሂሩት ፈቀለ ነበረች አዲስ ፌደራል ፖሊስ ክፍል ነበር ቀጠራው እዛ ሄድን ወደ 100 ምናምን ነው ለፈተና የቀረብነው ከዛ ውስጥ ነው ተወዳድሬ ወደ ከተወዳድሬ እየተጨመቀ ወደ 4 ነው 5 ነበር የሚፈልገው እንደዛ አልፈን በፖሊስነት ተቀጥረን ወታደራዊ ስልጣን ወስደን ይሄው በሙዚቃ ዓለም ውስጥ አለ ቅጥሩ እንደዚህ በጣም የሚገርም እንትን ነው ሌላ ደግሞ ይሄ ፖሊስ ቤት ብዙ ስራዎችን ሰርተሃል በሙዚቃው እኔ እንደውም ለበዓላቶች ምናምን አንዳንድ ያለው ድንገት ቲቪ ወይ አንዳንድ ሞች ለቀውታ ያለውና ታራሚዎች ምናምን ታስደስታለህ ታዝናናለህ ደግሞ ስሜት ኢነርጂ ደግሞ በጣም የሚገርም ነውና እንዴት መጣ ያውላ አንተና እሺ በዚህ አጋጣሚ ዳንኤል በጣም አንድ ታራሚ በማወቅ የሚሆን ባለማወቅ በህግ ጥላ ስር ይፈረድበትና ይገባል እነዚህ ሙያተኞች ጋር መስራት ውጪ ከምትሰራው እንዴት እንደሚያስደስት ለምን እነዛ ሰዎች ተከለለው ፍርድ እስኪያገኙ አንድ ቦታ ነው ቁጭ ያሉት እኛ ሌላው ህዝብ ህብረተሰብ ውጪ በናይት ክለብ ኮንሰርት ምናምን ያያል እነዚህ ግን በስንት ቀን አንዴ ነው ሙዚቃ ይለን እናዝናናቸው ስለዚህ ለነሱ መስራት ከምንም በላይ ነው የሚያስደስት እነሱም በ6 ወር አንዴ ወይ በአመት አንዴ ነው የሚሆን እና እንዴት እንደሚደሰቱ አጋጣሚ ደግሞ የተለያየ ሰፈር የሚያውቁኝ ምናምን ዘሳገኛቸው በቃ ስንመጣ ለነሱ እንደ ትልቅ ደስታ ነው እና ታራሚን ማዝናናትን የመሰለ ነገር በእውነት በቃ የትም አይገኝም ለምን ሌላ ባንድ አይገባም ራሱ የተቋሙ ባንድ ነው የሚገባው ሁለተኛ እንደሌሎች የተለያየ መዝናኛ ቦታ አያገኙም ያን በቃ ቁጭ ብሎ የሚቆዝመው በማወቅ ባለማወቅ ያጠፋው ታራሚ አንተ ሄደህ ስታዝናናው ነገ ወጥቶ ጥሩ ዜጋ እንዲሁ ታርሞ ነገ ከሰራበት ወንጀል ተጠጥቶ ይሄን ህዝብ የሚያገለግልበትን መንገድ እንዲወጣ ታርሞ የሚነጻንበትን መንገድ ያን ስታስተምረው እንዴት ደስ ይላል ሲወጣውን ተፈተው ሲወጡ ማለት የምናገኛቸው አሉ ማለ እዛት ዲጂታል ማረሚያ ከዛሬ 6 ዓመት በፊት ዘዋይ ሸዋሮቢት ያገኘኝ ምናምን መጣችሁ ስታዝናኑን እኮ በቃ ሐሳባችንን ስታስረሱ ምናምን ሲሉ እንዴት ደስ ይላልና ታራሚን የሚያዝናናት የሚያል ነገር እኔ ለታራሚ የምሰራው ነገር በጣም ደስ ይለኛል ከውጭ ይልቅ ማለት ነው በጣም ይሄው እንግዲህ ያው በብዛት ቲቪ ላይ የተለያየ እንትኖች ላይ ቻናሎች ላይ እናየዋለን በበዓል በተለያየ ፕሮግራሞች እንግዲህ መላኩ እንግዳን የማያውቀው ሰው የለም ታራሚዎችን እዛ ጋር እንዳለው እነሱም ማስደሰት በጣም መደሰት ነው ለራስ በጣም ደስ የሚል እንትን ያለ ነው ጥሩ ቆይታ እያሳለፈን ያለ ነው እንዴ እዚሁ ልመለስና ይሄ መዝሙሩ ላይ የኢትዮጵያ ቡና ላይ አንድ እንትን ብለህ ቆመሃል አሁንስ ቀጣይ ያሰብካቸው ነገሮች ይሉ አንዳንድ ነገሮች ያው እንግዲህ ጉርምስናውም እያለፈ ሲር ትንሽ የድምጹም ነገር ከፍ እያለ ሲር ትንሽ እንትን ድካሙም አለ ነገር ግን በተለያየ አንድ ሰሞን ላይ እንደውም አንድ ጓደኛዬ ጋር አሰበን ነበር በተለያየ በብሔር ብሔረሰቦች አልተለመደ ለምን ክለቦች ሁሌ አንድ አይነት ቋንቋ ነው ለምን 3-4 ብሔሮች ሆነን በኦሮምኛ በጉራጌኛ በትግርኛ ህብረት ደስም ይላል በቋንቋዎች ለመስራት ሐሳብ ይዘን ነገሮች ያለ መስተካከል ነው ግን እስቲ ሐሳብ ላይ አለ በተለያየ ብሔር ብሔረሰቦች ጨምረን ለማቀናጀት አሁንም ግን እዛው የቡና ውስጥ እንትን እያልክ ነው የተንቀሳቀስክ ነው ያለው ቡና ላይ ደግፋለሁ ያው ደስ ይለኛል ብዙ ማካለው ስራ ባሬ ጋር ብዙ ግን የመስራት ዓላማው አለኛው ወጥ የተለያየ ብሔር ብሔረሰቦች ቀላቀሉ ለመስራት ሐሳቡ አለኝ እሰራዋለሁ የሚል ግምት አለኝ በአዲስ መስመር ቀርባለሁ የሚል ግምት አለኝ ተሰራዋለህ ደግሞ ታረጋዋለህ በጣም ወደ እንትን መለያችን ደግሞ አሁን ደግሞ ወደ እንትን እንምጣስ ወደ ሰፈራችን ደግሞ ወደ ጨርቆስ እና ጨርቆስ ያው እንግዲህ እና አንተን የመሰለ ብዙ ሰዎች ያሉ ብዙ ያቀረብኳቸውም ብዙ ወጣቶችም ትላልቆችም አሉና ጨርቆስን እኔ አሁን ይሄንንም ሲጀምር ጨርቆስ ስማችንን ማደስ አለብን አይደል በእጃች ብዙ አይነት እንደዚህ ሙያተኞች እያሉ ብዙ ነገር ያበረከቱ ሰዎች እያሉ ምንም እንዳላደረግን አይደል የማይሆን ትናንሽ ነገሮች እየተነሱ ስማችን እንትን ሲል ያናደኛልና ይሄን ደግሞ እና አላላ አንዳንዴ ምንድነው የሆነ ሰው ዝም ሲል የሆነ ሰው ይጫዋል ይባላል አይደል እናንተ አለመናገራችሁ አሁን ብዙ እንትኖች ወጣችሁ አቅም ያላችሁ ምን ያላችሁ ወጣችሁ አለመናገራችሁ አንዳንድ ሰው ያመቸዋል የሆነ ነገር ውሸት ሲደጋገም አንዳንድ እውነት ይመስላልና መለያችን እዚህ ጨርቆስ ላይ እውነት በእሱ በመወለድ እዚህ ጨርቆስ በማደግ ብዙ ነገር በትዳርም በብዙ ነገር እንትን ብለሃልና ምን አይነት ስሜት ነው የሚሰማህ እሺ በዚህ አጋጣሚ ግን ስለ ቂርቆስ እኔ ተናግሬ አልጠግም ቂርቆስ በብዙ ሰዎች በውጭም ስሰማ እኔም ባካሉ በሰፈር አካባቢ ምንም ስሰማ ቂርቆስ አካባቢ ተደባዳቢ መጥፎ ዱርዬ ምናምን ይመስላል
ግን ዱርዬ መጥፎነት ምናምን አይደለም፣ ጥሩ ጎን ነው እና ቂርቆስ የጥሩ የፍቅር የሰላም ሰፈር ነው እና ጥሩ ሙያተኞች እሺ ብትነግረን እና ዳንዬ በጣም ከሚገርም ነገር አንዳንድ በተለያየ መስሪያ ቤት በተለያየ ሰፈር በኩል ተሰማ ስለ ቂርቆስ በፊት ተደባዳቢ ናቸው፣ መጥፎ ሰፈር ነው፣ በግሩፕ ነው ምናምን ይላሉ። እንደ ቂርቆስ ፍቅር ያለው ሰፈር የሰላደኩበት በጣም ትላልቅ እንግዲህ በአካባቢያችን ትልቅ ስመጥር ይባል ሰንሻይን አለ ሳሙኤል የሚያደርገውን በጎ አድራጎት ተመልከቱ። የአቅመ ደካማ አካባቢ በመስራት ነዳያንን በማብላት ችግረኛ ተማሪዎችን ደብተር፣ ቦርሳ፣ ትምህርት በመክፈል በቂርቆስ እጅ ነው። አስቴር ተወልዳ ያደገችው እዚህ ነው። አስቴር አበቁጭ ያለችው እነ ታረቀኝ፣ እነ ዜጊ፣ እነ ህብስት፣ እነ ብጻት እነዚህ ሁሉም በጎ አድራጎት የሚያደርጉ ከሰፈራችን አካባቢ በቀላሉ እንጸጋ በስፖርቱ እንጸጋ ሳለ ኮሮኮች እነ መንሱር ይሄ ሁሉ በጎ አድራጎት የሚያደርጉት ከጨርቆስ የወጡ ናቸው። ግን የበድሮ ስሙ እንዲህ ናቸው። ተደባዳቢ ጉሩፓኝ ይባል እንደ ጨርቆስ ፍቅር እንደ ፍቅር ተቻችሎ የሚበላ እንደ ጠብ የማይሆን አንድነታ ፍቅር የሚወድ እንደ ጨርቆስ ሰው በፍጹም ስለሆነ የድሮ ስሙ ግን ነው ይባላል። መተው ግን ላዩ ሰዎች ግን ብዙ ሰው መስከራል። እኛ ምን መሰከራለን? የፍቅር የአንድነት የመቻቻል የመተሳሰብ ሰፈር ነው። ሃይማኖቶች እኮ አለቡጥ ብሎ የሞቱት የጨርቆስ ልጆች ነው። ክርስቲያን ነው ብለው ይሞቱ አይደል? ስለዚህ እንደ ጨርቆስ ፍቅርና አንድነት ያለው ሰፈር የለም። በጣም ከተለልቁ ከሳሚል ጀምሮ እስከ ታነሹ እኛ እስካለበት ቆል የወጣው ሰፈር ነው። ስለዚህ ቂርቆስ የፍቅር የአንድነት የመቻቻል ሰፈር ነው ለማለት ያህል። በጣም አልዬ በጣም ደስ የሚል ቆይታ ነው እያሳለፈን ያለ ነው። አንድ ሁለት ጥያቄ ነው የሚኖረኝ። እሺ አሁን እሺ ለጨርቆስ አላለ የአንዳንድ የጤና ቡድኖች ተመስርተዋል። አንዳንድ ውድድሮች ምናምን የሚደረጉ አሉና የምታደርጋቸው ነገሮች ያውቃሉ፣ እንቅስቃሴዎች ታደርጋለህና ምን ልታደርግ አስበሃል ወይ? ያደረጋቸውም ነገሮች ካሉ በትነግረኝ። ቂርቆስ እንግዲህ እንደምታውቂው ብዙ ታለንት ያላቸው ወጣቶች አሉ እና ይህን ችሎታቸውን ለማውጣት ብዙ ቦታ እድል የማይሄዱ ችሎታ ያላቸው ያን ስራ ያን ሙያቸውን ትተው ወደ ሌላ ስራ ወደ ሱስ እየገቡ ተስፋ ቆርጠው ቁጭ አሉ። ይሄን በማሰብ ለሁለት አስርተ ዓመታት ለ20 ዓመት ተቋርጦ የነበረው የቂርቆስ አካባቢ ሲቲ ካፕ የሚል ላለፉት ዳኒም ነበርሽ ላለፉት 2 ዓመት ተቋቁሞ የሚገርም ወጣቶች ተወጣት ወደ ፕሮጀክቱ ሊሄዱ አሉ እና ያን እንቅስቃሴ ለማስቀጠል ከወራዶ ጋር በመነጋገር የመጀመሪያ ዓመት አደረግን፣ ሁለተኛ ዓመት አድርገናል። ሶስተኛ ዓመት ደግሞ አሁን እንቅስቃሴ አለ። ይሄ ሁሉ ምንድነው? ወጣቶች እየተሰደዱ በባህር እየጠፉ እያለቁብን። ይሄ ሁሉ ከምንድነው? ተስፋው ከመቁረጥ ክለብ ከማጣት ችሎታ ይዞ ቁጭ ከማለት በሚል እስቲ እነዚህ ልጆች የሚያሰብስበን ታላታቸውን አውጥቶ አደባባይ ያሳዩ፣ ከዛ ክለቦች መጥተው ይሰዷቸው፣ ከዛ የአማራጭ ካሉ ደግሞ ሌላ ስራ እድል ይፍጠር በሚል ከውጭ ካሉ ጓደኞቻችን ጋር ይሄን ከሚያውጋ እየተጋገዝን ጥሩ ፕሮጀክቶች ተጀምረዋል። ውጭም ያሉት ይሄን የሚከታተሉ ዳኒ ባንቻ አማካኝነት እዚህ ድጋፍ አድርገውልን የበለጠ ሰፈራችንን በኳሱ እናስጠራ የሚል ዓላማ ይዘን እየተንቀሳቀስን ይሄው እንግዲህ ጥሩ ቆይታ አድርገናል። ጥሩ እያሳለፈን ያለ ነው። በመጨረሻ ደግሞ ያው መዝሙሩን የኢትዮጵያ ቡና መዝሙሩን ደግሞ በአጭሩ ደግሞ ቢልልን ደግሞ ደስ ይለኛል። መሪ ካላስቸገርኩ። እሺ ያው እንደ ዱራ አይመጣም ለሞከረው እንግዲህ ይቻላል። እሺ ተወዳጅ ዝነኛው ክለባችን መኩሪያችን ኢትዮጵያ ቡናችን ለው ጨዋታ ቡና ለኳስ እርካታ ቡና ኢትዮጵያ ቡና ለእርካታ ቀን ሆነ ማታ ቡና ቤትም ቦታ ቡና ኢትዮጵያ ቡና የኛ ለይታ የኳስ ጥበበኛ እሱ መለኛ ነው ዘዴኛ ሁሉም ሰው ኃይለኛ ቡና ገበያ አደገኛ በሰላማዊ ውጊያ በፍልሚያው ስፍራ ኢትዮጵያ ቡና ሁሌም የሚፈራ ለውጤት የሚሰራ ጎል የሚያገባ ኢትዮጵያ ቡና ጎል የሚያገባ ጎል የታለ ጎል ጎል ጣፋጯን ጎል አቦል ይኸው አቦል ጎል። ይሄን ይመስላል ዳኒ። በጣም መለይ በስማ ምንም አልጠፋም። ቁጭ ነው በጣም ዛሬ 22 ዓመት 95 የተሰራው ያው ጉርምስናውም አለ 22 ዓመት የተሰራ ነው። የበለጠ ደግሞ ያው ሙዚቃውን ከውስጥ ትለቂዋለሽ አንቺ ብዬ ተስፋ አለኝ። በጣም ይለቀቃል። ሁላችሁንም ዛሬ ጥሩ ቆይታን ያሳለፍነው መሌል እውነት እዝጌሪያ ክብርልኝ። በጣም ነው የማመሰግነው። እንግዲህ እድሜና ጤና ይስጥልኝ። ሌላ ቀን ደግሞ በሰፊው ደግሞ እንገናኛለን።